አሁን አፋቸው ሞልተው ነገ ይመጡና ሪሞንታዳ ኢትስ ናት ኦቨር ይሄን ትበላለህ። ይሄ ሺት የሆኑን ዌስታ ማሸነፍ ያቃታቸው ፈርስት ሃፍ መግደል እየቻሉ እንደዚህ ነገሩ መፈት አርሰናል እንደሚበላው እናውቃለን። ፕሪሚየር ሊግ ግን ቢያንስ ትንሽ ገፋ ብናደርገው ይሻል ነበረ። ፕሪሚየር ሊጉን እያረጋገጠ ከሚሄድ ማለት ነው 9 ነጥብ እስከሚሆን ድረስ ጋብ ሺቱ ይሄ ምንም ነገር አንጠብቅም። በማድሪድ ምንም ነገር እንዳቃጠላችሁ ወይኔ ቅዱስ ገብርኤል አንድ በቃ እግዚአብሔር ስለ በቃ ሜንታሊቲያቸው ሞተ ተብሏል። የተጫዋቾቹ በቃ እኔ ምን የማግባት እኔ የሚጠቀሙ ፎርሜሽን አይገባኝ። ቸርኪ ለምንድን ነው የመጣው? 10 ቁጥር ነው፣ ወርልድ ክላስ ተጫዋች ነው። ለምንድን ነው ቤንች የሚሆነው? ሁሌ ጥያቄ የሚሆንብኝ ነገር እዚህ ቲም ላይ ሴሜኖ መጥፎ ነው፣ ቀይረቅ ቶሎ ማስወጣት፣ በቃ ቶሎ ማስወጣት። ማን አስወጣ? በርናንዶ ሲልቫን። አሬን ብሉ እግዚአብሔርን። ሁኔታው ለአርሰናል ተመቸው። ማንቸስተር ሲቲ ነጥብ ሲጥል አርሰናል ደግሞ መሪነቱን አጠናከረም። አርሰናልን እግር በእግር እየተከታተለም የዋንጫ ተፎካካሪው የነበረው ማንቸስተር ሲቲ ከዌስትሃም ዩናይትድ ጋር ያደረገውን ጨዋታ 1-1 አቻ በሆነ ውጤት በመለያየታቸው ሲቲዎች እጅግ ወሳኝ የሆነ 2 ነጥቦችን ጥለዋል። ነገሩ ለአርሰናል የተመቸው ይመስላል። ሲቲ ነጥብ መጣሉን ተከትሎ አርሰናል በ9 ነጥብ ልዩነት የፕሪሚየር ሊጉን ሰንጠረዥ እየመራም የዋንጫው ባለቤት ለመሆን ከጫፍ ተቀርቧል። ማንቸስተር ሲቲ በቀጣይ ጨዋታዎች ይህንን ሰፊ የነጥብ ልዩነት ማጥበብ ይችል ይሆን ወይንስ አርሰናል የዓመታት የዋንጫ ጥማቱን ቆርጦም ዋንጫውን እያነሳ ይሆን? ሀሳባችሁን ኮሜንት ላይ ጻፉልን። ፎሎ እያደረጋችሁ ቤተሰብ ይሁኑ። ሲቲ ከዌስትሃም ጋር ነጥብ ስለጣለ ማለት ትንሽ ሲቲ ላይ ጋርዲዮላ ላይ ጥርጣሬ ያደረባችሁ ማለት ነው። ማለት እንዴት ነው ጋርዲዮላ እኮ ላለፉት ዓመታት ያደረገውን ነገር ታውቃላችሁ። ጠንክሮ ከሰራ ማለት ነው። የምሬ ነው የምላችሁ። አሁንም ቢሆን 2ኛ መጨረስ ይችላል። አረ ወይ ይኸውልህ 19 ቡድን ብትጨመቅ ማለት ነው ከኛ ከአርሰናል ደጋፊዎች በላይ አትቋጠርም። ጋርዲዮላ እናወራርዳለን ሂሳባችንን። 2 ዓመት የነጠቅሽኝን ዋንጫ ማለት ነው ይኸውልሽ ቆዳሽን ገፍፌ ግሬስሽን ሞገስሽን አሳጥቼ ነው የምሸኝሽ ዘንድሮ። ቀጣይ ሳምንት ማለት ነው እጀምራለሁ በይፋ ማለት ነው። አሁን ኦልሬዲ ያልተረጋገጠ በልተኗል፣ ግን ያልተረጋገጠ የዋንጫ ፍክክር ውስጥ ነን። ቀጣይ ሳምንት ግን ማለት ነው ለመጀመሪያው ዓመት ለአንደኛው ዓመት በካራባው ካፕ ነው ምቀጣ፣ በካራባው ካፕ ማለት ነው። ዋናውን ግን የሁለተኛው ዓመት የማይገባህን ዋንጫ የወሰድካትን ሲዝን ማለት ነው እንዲህ ነው እምወስድብህ። እንደዚህ ማለት ነው እንደዚህ እንዲከብድህ አርጌ ነው እምወስድብህ። እንዲከብድህ አርቴታ ጎኔ የነበረው ሰውዬ እንደዚህ ከኔ በልጦ ተገኘ እንዴ ብለህ እስክትጨነቅ ድረስ ነው እምነግስብህ። ጋርዲዮላ አሁን ጭንቀትህ ሊሆን የሚገባው ማለት ነው የሲቲ ደጋፊዎችና ጋርዲዮላ ጭንቀታችሁ ሊሆን የሚገባው ማንቸስተር ዩናይትድ ይደርስብናል ወይስ አይደርስብንም ነው። ገብቷችኋል? አረ ከኛ ጋር ያላችሁ ፋይል ተዘግቷል፣ አለቀ። ሜዳ ላይ መጥቼ ሁላ ልጥፍ ይችላል። ሜዳ ላይ መጥቼ ማለት ነው ካሞን ዩ ጋነርስ ኦን ቶፕ ኦፍ ዘ ቴብል ይወለ በ9 ነጥብ አድርገናል። ቀሪ ጨዋታን አሸንፍ ከፈለክ አይመለከተንም። የአርሰናል ደጋፊ ዛሬ ማን ሲቲ ነጥብ መጣሉ ለፕሪሚየር ሊግ ግዝግሳችን ብቻ ሳይሆን ለሌሎቹም ግዝግሳችን ለሌሎቹም ዋንጫዎች ግዝግሳችን ምን ያህል እንደሚጠቅመን ላስረዳ ሲጀመር እኛ አንድ ጊዜ እስክንጥል ድረስ እናንተ 2 ጊዜ ትጥላላችሁ ብዬ ነበር እኮ ገባህ አይደል? አሁን ደግሞ ምን እንደሚያስፈልገን ልንገርህ። ዋንጫውን ኦልሬዲ እንደምንበላ ያውቁታል። የፔፕ አጫወት ሲቀየር ታየዋለህ። ካሁን በኋላ ፕሪሚየር ሊግ ላይ አጫወቱ ሲቀየር ታየዋለህ። ፎከሱን ዞር ሲያደርገው ታያለህ። ለነገሩ ቻምፒየንስ ሊግ ላይም ፎከስ ማድረግ አይችልም እውነት እናውራ ከተባለ ማለት ግን ተጫዋቾቹ በጣም በኃይለኛው ነው ሜንታሊ የሚጎዱት በዛሬ ሽንፈት ማለት አቻ መውጣት ሽንፈት በለው 2 ጌም በተከታታይ 4 ነጥብ ጣሉ። ተረዳኝ አይደል? ካሁን በኋላ ፋይት የማድረግ ፍላጎታቸው ራሱ ይሞታል። እሁድ ላይ ታዩታላችሁ። ለሆነ ያህል ደቂቃ ይፋለሙናል። እኛ ግን ይሄ ዋንጫ የኔ ነው እበልጣለሁ ላሳይህ ነው አይነት አመጣጥ ስንመጣባቸው እጅ ለመስጠት አይፈሩ። ለምን? እንደምንበልጣቸው ስላመኑ የ31 ሳምንት ምስክርነት እንደምንበልጣቸው ስለሚያውቁ ተጫዋቾቹ ነው ማወራው ገባ አይደል? ዘንድሮ ላሽ እንደሆነ ስለሚያውቁ ይሞክራሉ። ሲያቀታቸው ብዙ ፋይት አያደርጉም፣ ይተኛሉ። እመናኝ ነው ብለህ ይተኛሉ። ከዛ በኋላ እኛ ዋንጫውን አረጋግጠን ኒውካስትል ምናምን የሚሉትን ጨዋታ ሮቴት እያደረግን የመጫወት እድልን ሰጡማ። አራት ጨዋታ ምናምን 3 ጨዋታ እየቀረ እናነሳዋለን። ደግመሽ ዝም ብለሽ ምጥይ ከሆነ ደግሞ ዝም ብለሽ መጣል ምትቀጥይ ከሆነ አርሰናል በታሪኩ ብቸኛ ክለብ ነው ኦልድ ትራፎርድ ላይ ዋንጫውን ያነሳ
አንፊልድ ላይ ዋንጫውን ያነሳ፣ ስታንፎርድ ብሪጅ ላይ ዋንጫውን ያነሳ፣ ዋይት ሃርት ሌን ላይ ዋንጫውን ያነሳ ትዋይስ። የቀረሽው አንቺ ብቻ ነሽ። ሀያል ስለነበርሽ አይደል? የዲቪዚዮን ክለብ ስለነበርሽ ሀያል በሆንሽ 20 ዓመት ሳይሞላሽ አንቺ ሜዳ ላይ ዋንጫ አነሳለሁ ማለት እኔ ብቻ ነኝ እንደዚህ ነገር ማድረገው መድፈኛው ስለሆንኩ ማለት ተራው የኔ ነው። ጥጋዝ